ኢራን በውድቅት ሌሊት ወደ እስራኤል በመተኮስ ጦርነቱ ዳግም መጀመሩ ይታወቃል። በከፍተኛ ሁኔታ ውጥረት ላይ የቆየ መካከለኛው ምስራቅ አሁን ወደ ተሟላ ጦርነት መግባቱ እየተዘገበ ሲሆን ዛሬ ንጋቱን ደግሞ እስራኤል ከባድ የተባለ ጥቃት በኢራን ላይ ፈጽማለች። ቴሄራን፣ ኢስፋሃንና ሌሎችም የኢራን ከተሞች ከፍተኛ የሆነ ፍንዳታ እየተሰማባቸው እንደሆነ የኢራን መገናኛ ብዙሃን ዘግበዋል። የኢራን ባለስልጣናትም ከባድ የአጸፋ ጥቃት በእስራኤል ላይ ዛሬ እንደሚወስዱ አረጋግጠዋል። ይህን ተከትሎ ታዲያ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ወደ እስራኤል በመደወል የእስራኤሉ ፕሬዝዳንት ቤንያሚን ኔታንያሁ ይህን ሁኔታ በዝምታ እንዲያልፉትና በኢራን ላይ የበቀል ጥቃት እንዳይወስዱ ቢያስጠነቅቁም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃት ተሰንዝሮብኛል፣ አሁን አሜሪካን ፈርቼ ጥቃቱን አላቆምም በማለት መጠነ ሰፊ ጥቃት ከማለዳው ጀምሮ አውጀዋል። ሁኔታውን በተመለከተ በሰፊው በዝርዝር የማስደምጣችሁ መረጃ ይኖራል። በሌላ በኩል አሜሪካ በመካከለኛው ምስራቅ የሚገኙ ዜጎቿ አስቸኳይ ጥንቃቄ እንዲያደርጉ፣ በጆርዳን የሚገኙ የአሜሪካ ዜጎች በሙሉ ወደ መጠለያ እንዲገቡ፣ በጆርዳን ሰማይ ላይ የኢራን ሚሳኤሎች እየታዩ ነው ስትል ማስጠንቀቂያ ሰጥታለች። በተመሳሳይ በእስራኤልም ከፍተኛ የሆነ የጥንቃቄ እርምጃ እንዲወሰድ መንግስቱ አዋጅ አውጥቷል። በጉዳዩ ዙሪያም ዝርዝር ተጨማሪ መረጃ የማስደምጣችሁ ይሆናል። በሌላ በኩል እስራኤል በኢራን ላይ ዛሬ ንጋቱን ጀምሮ መውሰድ የጀመረችው እርምጃ ጥቃቱ እየተሰነዘረ ያለው ከእስራኤል ምድር በሚነሱ አውሮፕላኖች ሳይሆን ከኢራን ጎረቤት ከሆነችው ኢራቅ እየተነሱ ያሉ ጥቃቶች መሆናቸው ተዘግቧል። ይህን ተከትሎ ኢራን ጥቃቷንም ወደ ኢራቅ ማነጣጠሯን ተመላክቷል። ዘገባዎችን በስፋት የማስደምጣችሁ ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃው እኩለ ሌሊት ጀምሮ ኢራን በእስራኤል ላይ ከፍተኛ ሚሳኤል ጥቃት መፈጸሟን ተከትሎ እስራኤል ንጋቱን ምላሽ መስጠቷ ተዘገበ። የእስራኤል መከላከያ ሰራዊት IDF ዛሬ ንጋቱን ባወጣው ይፋዊ መግለጫ በምዕራብና በመካከለኛው የኢራን ግዛቶች በሚገኙ ስትራቴጂካዊ ወታደራዊ ኢላማዎች ላይ መጠነ ሰፊ የአየር ጥቃት መፈጸሙን አስታውቋል። ይህ ጥቃት ከተደረሰው የተኩስ አቁም ስምምነት ከኤፕሪል ወዲህ እስራኤል በኢራን መሬት ላይ የፈጸመችው የመጀመሪያው ጥቃት ተደርጎ ተወስዷል። በቀጠናው እያደገ የመጣው ወታደራዊ ውጥረት ወደ አዲስና አደገኛ ግጭት ያመራው እኩለ ሌሊት ጀምሮ ነው። የኢራን መንግስታዊ መገናኛ ብዙሃን የሆነው IRIB እንዲሁም መሄር የዜና ወኪልና ኢራናዊ የዜና ወኪሎች ከኢራን እንደዘገቡት በኢራን ዋና ከተማ በቴሄራን እንዲሁም በታብሪዝ፣ ኢስፋሃን፣ ካራጅና ኬርማንሻን በተባሉ የኢራን ከተሞች ተከታታይና ኃይለኛ ፍንዳታዎች ንጋቱን ተሰምተዋል ብለዋል። የኢራን እስላማዊ አብዮታዊ ዘብ ጦር እንዳረጋገጠው እስራኤል ይህንን ጥቃት የፈጸመችው ከአየር ወደ ምድር በሚወነጨፉ ባለስቲክ ሚሳኤሎች አማካይነት ነው ብለዋል። ይህ ድርጊት በቀጠናው የነበረውን ተሰባሪ የተኩስ አቁም ስምምነት በግልጽ የጣሰ ነው ያለም ሲሆን ተከታታይ ምላሽ ይሰጥበታልም ብሎታል። የእስራኤል መገናኛ ብዙሃን በበኩላቸው ጥቃቱ በቴሄራን በሚገኝ የሜራባድ ዓለም አቀፍ አውሮፕላን ማረፊያ የኢራን አጥፊ ድሮኖች የሚከማቹበትን ግዙፍ ማዕከል ላይ ያነጣጠረ ጥቃት ነው የፈጸምኩት ብለዋል። እነዚህ ሪፖርቶች እንደሚያመላክቱት እስራኤል ጦር ጀቶች ሚሳኤሎቹን ያስወነጨፉት ከኢራቅ የአየር ክልል በመጠቀም ሲሆን ሌሎችም መረጃዎች ደግሞ ጥቃቱ በሜዲትራኒያን ባህር ላይ ከሰፈሩ የጦር መርከቦችም ጭምር የተነሳ ጥቃት መሆኑን ይጠቁማሉ ተብሏል። የአሜሪካ ባለስልጣናት ይህን የእስራኤልን እርምጃ በመጠኑ የተገደበ ሲሉ ገልጸውታል። ተንታኞች እንደሚሉት ከሆነ የእስራኤል ጥቃት ያነጣጠረባቸው የኢራን ከተሞች በዘፈቀደ የተመረጡ አይደሉም በማለትም የገለጹ ሲሆን ቴሄራን የሀገሪቱ የፖለቲካዊ ማዕከል ብቻ ሳትሆን በተለይም በምዕራባዊው የከተማዋ ክፍል በርካታ ወታደራዊ ጦር ሰፈሮች፣ የጦር መሳሪያ ማከማቻዎችና ስትራቴጂካዊ ተቋማት የሚገኙባት ከተማ ናት በማለትም ገልጸው የ40 ቀናቱን ጦርነት በነበረበት ወቅትም የኢራን ዋና መዲና ቴሄራንና ኢስፋሃን የተባሉ ከተሞች በቀን ተቀን የፈንጅ ድብደባ ስር እንደነበሩም አስታውሰዋል። ከቴሄራን ቀጥሎ ከፍተኛ ትኩረት የተሰጣት ኢስፋሃን ከቴሄራን በፊት የኢራን ታሪካዊ ዋና ከተማ የነበረች ሲሆን በአሁኑ ወቅትም የበርካታ ኒውክሌር ጣቢያዎችና ግዙፍ ወታደራዊ ኢንዱስትሪዎች መገኛ ናት። ከዚህ ባሻገር ይህች ከተማ ከዚህ ቀደም አሜሪካውያን የኒውክሌር ቁሳቁሶችን ደብቀውበታል ብለው ባሰፈሩት ስፍራ ላይ ወታደራዊ ዘመቻ ለማካሄድ ሙከራ ያደረጉበት ቦታ እንደነበረች የኢራን ሪፖርቶች ያሳያሉ ተብሏል። ስለሆነም እስራኤል በዚህ ጥቃት ማስተላለፍ የፈለገችው መልእክት ኢራን በሰሜን እስራኤል ላይ ብቻ ጥቃት ብትሰነዝርም
እስራኤል ግን እጅግ ስትራቴጂካዊና ተምሳሌታዊ የሆኑት የኢራን የልብ ትርታዎች ከመምታት ወደ ኋላ እንደማትል የሚያሳይ ነው ብሎታል። ኢራን በበኩሏ ባወጣችው መግለጫ እንዳመላከተችው ከሆነ ከሌሊት ጀምሮ ወደ እስራኤል ያስወነጨፈቻቸው በርካታ ግዙፍ ባላስቲክ ሚሳኤሎች በሙሉ በእስራኤል ውስጥ የታቀደላቸውን ኢላማ መጥተዋል ብለዋል። የኢራን መገናኛ ብዙሃኖች መግለጫ የኢራን መከላከያ ኃይል IRGC ባወጣው መግለጫ እንዳለው ከሆነ በተለይም ደግሞ በእስራኤል በሚገኘው የራማት ዴቪድ የአየር ኃይል የጦር ሰፈር ላይ በትክክል ሚሳኤሎቻችን ብርቱ ምት አሳርፈዋል ብለዋል። ቢያንስ 3 ዙር የተተኮሱ ተከታታይ በርካታ ባላስቲክ ሚሳኤሎች ዘመናዊውን የእስራኤልን የአየር መከላከያ ስርዓት በመጠቀም በአየር ላይ እንዳለ አምክኛቸዋለሁ በማለት እስራኤል ብትገልጽም የኢራን ጦር ግን ቅጥፈት ነው፣ ሐሰት ነው፣ ሚሳኤሎቻችን በሙሉ በታቀደላቸው ቦታ ወድቀው በርካታ ጥፋት በእስራኤል ላይ አድርሰዋል ብለዋል። የኢራን የጦር ኃይልና ከፍተኛ ባለስልጣናት ይህን ጥቃት የፈጸሙት እስራኤል በሊባኖስ ላይ በተለይም በሄዝቦላ ጠንካራ ይዞታ በሆነችው የቤይሩት ደቡባዊ ዳርቻ በዳህሪ ከተማ ላይ ላደረሰችው ጥቃት መሆኑን ገልጸዋል። ፕሬስ ቲቪ የኢራን ጦር የሀተም አለምቢያ ማዘዣ ጣቢያ መግለጫን ጠቅሶ እንደዘገበው እስራኤል ከአሜሪካ አረንጓዴ መብራት በመታገስ የተከለከሉትን ቀይ መስመሮችን በሙሉ አቋርጣ ቤይሩት ላይ ጥቃት ፈጽማለች ብለዋል። የእስራኤል ጦር በደቡባዊ ሊባኖስና በቤይሩት ዳርቻዎች የሚያደርሰውን ጥቃት በአስቸኳይ ማቆም አለበት። ጥቃቱን የሚያሰፋ ወይንም ለኢራን እርምጃ አጸፋ መመለሱን የሚቀጥል ከሆነ እጅግ አውዳሚና የእስራኤልን መንግስት ጸጥታ ውስጥ የሚከቱ ከባድ እርምጃዎችን እንወስዳለን ብለዋል። የኢራን ጠቅላይ መሪ ከፍተኛ ወታደራዊ አማካሪ ሞሰን ረዛኢ በበኩላቸው ከበድ ያለ ማስጠንቀቂያ መስጠታቸው ይታወቃል። ይህ አደገኛ የወታደራዊ መከበብ በአሜሪካና በእስራኤል መካከል ያልተለመደ የዲፕሎማሲ መቃቃር ፈጥሯል። የአሜሪካው መገናኛ ብዙሃን አክሲዮስ የዜና ወኪል የአሜሪካ ከፍተኛ ባለስልጣናትን ጠቅሶ እንደዘገበው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ባደረጉት የስልክ ውይይት እስራኤል ለኢራን ጥቃት አጸፋ ከመመለስ እንድትታቀብና ለዲፕሎማሲ ተጨማሪ ጊዜ እድል እንድትሰጥ አጥብቀው ጠይቀው ነበር። ትራምፕ ለኔታንያሁ ከኢራን ጋር አስደሳች የሆነ የሰላም ስምምነት ላይ ለመድረስ ተቃርበናል፣ አሁን አራተኛው ሩብ የጨዋታው ስርዓት ላይ ደርሰን ይህንን እድል ለምን አደጋ ላይ እንጥለዋለን? ጦርነቱን የምናቆምበት ጊዜ አሁን ነው ሲሉ መክረዋቸዋለን ብለዋል። ዘገባው እንደሚያመላክተው ኔታንያሁ የትራምፕን ሀሳብ ቢቃወሙም በመጨረሻ ግን የውድ የግዳቸውን በከፊል ተስማምተው ጥቃቱን ለማዘግየት ቃል ገብተው ነበር ተብሏል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኢራን ጥቃት እንደተሰማ ፈጥነው ወደ ኔታንያሁ መደወላቸው መገናኛ ብዙሃን የዘገቡ ሲሆን ደግመህ ኢራን ለማጥቃት እንዳትሞክር ወይንም የበቀል እርምጃ በኢራን ላይ እንዳትወስድ ሲሉ ለቤንያሚን ኔታንያሁ ትራምፕ ጥብቅ ማስጠንቀቂያ ሰጥተዋቸዋል። ትራምፕ ይህንን ሁኔታ ባይስማሙበትም እንደሚቀበሉ ከገለጹ በኋላ ንጋቱን ግን የትራምፕን ሀሳብ ወደ ጎን በማድረግ ከበድ ያለ ጥቃት በኢራን ላይ እንዲሰነዘር ኔታንያሁ ትዕዛዝ ሰጥተዋል። ትራምፕ ይህንን ተከትሎ ለዘ ፋይናንሻል ታይምስ ዛሬ ንጋቱን በሰጡት ቃለ ምልልስ ኔታንያሁ አሜሪካ ከኢራን ጋር የምትደርሰውን ማንኛውንም ስምምነት ከመቀበል ውጪ ምንም አማራጭ እንደሌለው አጽንኦት ሰጥቼ ነግሬዋለሁ። እዚህ ጋር ወሳኝ ውሳኔ ሰጪ እኔ ነኝ፣ ኔታንያሁ አይደለም። ኔታንያሁ ከኔ ጀርባ ሆኖ አድርግ ያልኩትና የሚያደርገው ብለዋል። ሁሉንም ውሳኔዎች የምወስነው እኔ ነኝ፣ እኔ ትራምፕ ነኝ፣ እርሱ ወይም ኔታንያሁ ውሳኔ ሰጪ አይደለም በማለት ትራምፕ በአቋማቸው የጸኑ መሆናቸውንና እስራኤልም ሀሳባቸውን ባለመቀበል የወሰደችውን የበቀል እርምጃ እንዳሳዘናቸው ፕሬዝዳንት ትራምፕ ገልጸዋል። ፕሬዝዳንት ትራምፕ አክለውም የኢራንን ጥቃት አሁን የተሰራበት ባለው የሰላም ስምምነት ላይ ምንም አይነት ተጽዕኖ ሊኖረው ይችላል ብዬ አላስብም ብለው ገልጸው እንዴት እንደሚያልቅ ሁሉንም ነገር እናያለን። ሆኖም እነዚህ ጥቃቶች ያን ያክል የሚያስደነግጡ አልነበሩም። እንዳቆጣጠራችሁ ለ3000 ዓመታት ወይንም ለ47 ዓመታት የዘለቀ የረጅም ጊዜ ግጭት አካል ነው ብለዋል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር የመመለስ ይሆናል። እስከዚያው መልካም ቆይታ